አባዬ ይደርስ ማይ ወጣ ብሏል። በቃ ማይ እኔ ብቻ ነኝ እኮ በቃ አሁን ትምህርት ቤት እኔ ስልክ ሳይዝ የምማረው እኔ ብቻ ነኝ። በቃ ሁሉም በቃ ክላስ ሁሉም ተማሪ ስልክ ይዟል። እኔ ብቻ ነኝ በቃ አሁን ክላስ ስልክ ሳይዝ የምማረው እና ማይ በቃ እኔ ስልክ ሳይዝ መማር አልፈልግም። እኔ አውቀዋለሁ በቃ ትምህርትን አቋርጠዋለሁ። እኔ ብለት አቋርጠዋለሁ እኔማ መስከረም ሲነጋ ካላዲውን በሬ ሽጠን አንተ ልናስተምር ነበረ። አሁን እንዲዘር ቆይ ድረሳ ወደ ባንጃራ ተገባው ወደ ምን ይሰጣል? አባታም ብሎ እስከምሸት ድረስ እሺን ቢትዝ ብሎ ነው እንጂ አንተ ለማስተማር በተስፋ እየጠበቀ ነው። ምን ሊያስመዘግብ ነው? ማይ ይገባኛል እኮ ግን እኔ ያለ ስልክ እንዴት ብዬ ነው ማለት? በቃ በጣም ነው የከፋኝ። እኔ እንደዚህ ከሆነ ትምህርቱን በቃ አቆመዋለሁ። ስለዚህ የሚገዙልኝ ተሆነ ግዙልኝ፣ ያለዛ በቃ ትምህርቱን አቆሜ እኔም ወደ ሸቀል እሄዳለሁ። ሸቀልማ ትምህርቱን ታመን ብለህ ታዲያለህ የሚያሳልም ብለን አይደለም ወይ? በዚህ እንደ ባልንጀሮች ጊዜ ካዲው በሬ ሲሸጥ ህይወትስ ወይ ደረሰልኝ መጥተን ምትማረደም ብለን ነው ባልንጀራ ባገኝ ይዘባል ብሎ ነው ያለው። ደፋቀና ያሽን እንዲያምር ኑሮ በጣም ደስ ያለኝ ማይ ስለተረዳሽኝ በጣም አመሰግናለሁ። እሺ ልጅ እሺ ማይ በጣም ነው ስልኩ እንደገዛ መጀመሪያ አንቺ ነው ፎቶ ማለት ነው።